ኤደርሰንን ዝውውር በተመለከተ ተጨማሪ ጥንቅሮችን በተጨማሪነት ይዘን መተናል። ለመሆኑ ከአታላንታው ኤደርሰን በመቀጠል ዩናይትድ ሊያስፈርመው እየሰራበት በጣም የቀረበው ዝውውር የትኛው ነው? በአንድ ተጫዋቹ ጉዳዮች ላይ ዩናይትድ እንዴት ተቸገረ? በዝውውር ጉዳይ ላይ የማይክል ካሪክ ወሳኝ የተባሉ ተጫዋቾች በዩናይትድ እነማን ናቸው? የዩናይትድን ዝውውር በዚህን ያክል ደረጃ እንዴት ሊጠናከር ቻለ? የዩናይትድ የቡድን ዜናችን የቡድኑን የኋላ መስመርና ፊት መስመሮች ተጫዋቾችን የተመለከተም ለየት ያለ ጥንቅር ዛሬም በቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድ መረጃችን ማለትም ሜ 27 ረቡዕ ምሽት ባደረስነው መረጃችን የአታላንታው ኤደርሰን በማንቸስተር ዩናይትድ ይጫወት ዘንድ ከስምነት መድረሱን ነግረናችሁ ነበረ። የቀረው ነገር በአታላንታና በማንቸስተር ዩናይትድ መካከል የሚደረገው ድርድር እንጂ ኤደርሰን ዩናይትድን ለመቀላቀል ከስምነት ደርሷል። ከዚህ ጋር በተያያዘ ታዲያ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በምሽት መረጃችን እናጠራዋለን ያልነው የኤደርሰን የማንቸስተር ዩናይትድ ዝውውር ሂሳብን በተመለከተና ከአታላንታ ጋር የሚደረገውን ድርድር ነበር። ይህን መረጃ በቃል ስፖርት ዩቲዩብ ቻናል ለእናንተ እስካደረስንበት ሰዓት ድረስ በአታላንታና በዩናይትድ መካከል መደበኛው ድርድር አልተካጀመረም። የኤደርሰንን ስምነት ካገኙ በኋላ አታላንታ 45 ሚሊዮን ዩሮ ይፈልጋል። ማንቸስተር ዩናይትድ 35 ሚሊዮን ዩሮ ለመክፈል ዝግጁ ናቸው። የተወሰነች ልዩነት አለ። ስለዚህ በአታላንታና በማንቸስተር ዩናይትድ መካከል የሚደረገው ድርድር በዚህ የዝውውር ሂሳብ ላይ ይሆናል። ኤደርሰን አስቀድሞ ከዩናይትድ ጋር ደርሷል። ካዜሜሮ ለመተካት ኳስ የማቀበል ስኬቱ አጫጭር ኳሶች ላይ ሲሆን 89 በመቶ ከካዜሜሮ የተሻለ፣ ረጅም ኳሶቹም 72 በመቶ ከካዜሜሮ የተሻለ ነው። ኳስን መልሶ በመንጠቅ ብቻ በካዜሜሮ የሚበለጠው የአታላንታው ኤደርሰን ዩናይትድ እና አታላንታ ከስምነት ከደረሱ ዝውውሩ በቅርብ ቀናት ይፈጸማል። ማንቸስተር ዩናይትድ የአታላንታውን የኤደርሰንን ዝውውር ካጠናቀቀ በኋላ ሌሎችንም አማካይ ዝውውሮች ለማስፈረም ጥረቱን ይቀጥላል። ተረኛ ፈራሚ ይሆናል ተብሎ የሚጠበቀው ደግሞ የኒውካስል ዩናይትዱ ሳንድሮ ቶናሊ ነው። የአታላንታው ኤደርሰን በግሉ ተስማምቷል። እንዳልኳቸው የቀረው ከአታላንታ ጋር ብቻ ነው። የኒውካስሉን ሳንድሮ ቶናሊን በተመለከተ ግን ዩናይትድ 100 ሚሊዮን ዩሮ በላይ ይጠየቃል በዚህ ዝውውርና ማንቸስተር ዩናይትዶች ዋነኛ የዝውውር ኢላማቸው ያደረጉትን ተጫዋች የተጠየቀውን ሂሳብ ግን ለመክፈል ያቀማማሉ ተብሏል። በነገራችን ላይ የኖቲንጋም ፎረስቱ ኤሊዮት አንደርሰንን በተመለከተ ደግሞ ከዩናይትድ በተሻለ ሲቲ በጣም የቀረበ ነው። ይህኛውን ዝውውር በተመለከተም ተጨማሪ መረጃ እናደርሳችሁ በሚል ነው። ስለዚህ የአታላንታው ኤደርሰን ወደ ማንቸስተር ዩናይትድ፣ የኖቲንጋም ፎረስቱ ኤሊዮት አንደርሰን ደግሞ ወደ ሲቲ የመሄድ ዕድላቸው ኦልሞስት እየቀረበ መጥቷል። ለመሆኑ ማርከስ ራሽፈርድ